የማያስተኛ አለቃለን ድፍን የአማራን ሕዝብ ተላላኪ ነው ሲሉ የዘለፉት ተመስገን ጥሩነህ አሁን ደግሞ ላኪያቸውን አለቃቸውን የማይተኛና የማያንቀላፋ ነው እያሉ ተከስተዋል። ዳዊት በመዝሙሩ እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም ሲል ለፈጣሪው ያለውን መታመን የገለጸበትን ቃል ተመስገን ጥሩነህ ለአለቃቸውና ለላኪያቸው ብለውታል። በእርግጥ ተመስገን ባይሉትም ራሳቸው ጠቅላይ ሚኒስትሩ ላለፉት ዓመታት ሁሉ ሲናገሩት የነበረ ጉዳይ ነው። አልተኛም አላንቀላፋም የሚለውን አብይ አህመድ በማዕበል ውስጥ የማልናወጽ ኢየሱስ ነኝ ሲሉም እንደ ሙሴ የማሻግራችሁ መሲህም ነኝ ሲሉ የሚከተላቸው ምዕመን እንጂ ተዉ የሚላቸው አባት ባይኖርም እሳቸውም ራሳቸውን ከማይተኛውና ከማያንቀላፋው ፈጣሪ እኩል አድርገው ሲናገሩ ሰንብተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓተ አምልኮና በብዙ የክርስትና እምነቶች ውስጥ እግዚአብሔር ሁልጊዜ ፍጥረታቱን የሚጠብቅን የማይደክም መሆኑን ለመግለጽ በስፋት ጥቅም ላይ የሚውለው ይህ መንፈሳዊ ኪዳን ፈጣሪ በማንኛውም ሰዓትና ሁኔታ የሰው ልጆች እንደሚጠብቅና እንደማይዘነጋ ለማመልከት እንደ ሰው ልጅ ድካም ወይም እንቅልፍም እንደማያሸንፈው ለመግለጽ የሚሰበክ ነው። እግዚአብሔር በአምሳሉ የፈጠረውን የሰው ልጅ ለመጠበቅ እንቅልፍ ሲያጣ የአብይ አህመድ እንቅልፍ ማጣት ግን ሰው የሚገድሉበትን ስልጣን ለመጠበቅ ነው የሚለውን ነጥብ እንትወውና ራሳቸውን ከፈጣሪ ጋር በሚያመሳስሉበት ምክንያትና ሁነት ላይ እናተኩር። የአምባገነኖች አንዱ ጠባይ ራሳቸውን እንደ ቀራኒዮ ኢየሱስ ወይም እንደ አሻጋሪው ሙሴ ከስቶ መናገር ወይም እንደ ተመስገን ጥሩነህ ባሉ ሰዎች ማስነገር ነው። ገዢዎች እንደ አማኝ ሲተውኑ እሳቸውን ለመምሰል የማይጋፋ የለም። የብልጽግና ሚኒስትሮች ሲዘምሩና ሲሰብኩ፣ ጄኔራሎቹ ወታደሮቻቸውን በፓስተር ሲያሰብኩ የመታየታቸው ምክንያት አለቃቸውን ለማስደሰት ጭምር ነው የሚያስብለውም ይኸው ነው። ፈረንጆቹ እኔ እግዚአብሔር ነኝ የሚሉትንም ሆነ በፈጣሪ የተቀባሁና በእርሱ የተላከሁ ነኝ በሚሉት አምባገነን መሪዎች ላይ ብዙ ጽፈዋል። አምባገነን መሪዎች አንድም ሃይማኖተኛ መስለው እንደ አማኝ አደርጓቸው ሕዝብን ወደ ተሳሳተ ገደል ይወስዳሉ፣ ወይም እግዚአብሔር የቀባንና የሰየመንን ብለው በሕዝባቸው ላይ ይነግሳሉ፣ አለያም ራሳቸውን ችለው አምላክ ነኝ ይላሉ። የሰማይና የምድር አምላክ እኔው ራሴ ነኝ፣ አምልኮና ውዳሴም ለእኔ ይገባል ብለው አፍ አውጥተው ይናገራሉ። እኔ ራሱ እግዚአብሔር ነኝ የሚሉትም ሆነ አምላክ የቀባኝ ነኝ የሚሉቱ በዚህኛው ክፍለ ዘመን ተመናምነዋል። እንዲህ ያለ ጠባይ ያላቸው አብዛኞቹ አምባገነን መሪዎች 20ኛው ክፍለ ዘመን ላይ ተጠናቀዋል። ሰይጣን ለአመሉ መጽሐፍ ቅዱስ ይጠቅሳል እንዲል ተረቱ አማኝ መስለው ከሃይማኖት መጽሐፍት የሚያጣቅሱ ሕዝባቸውም እርሱስ በጌታ መንገድ ያለ ሰው ነው ብሎ እንዲያምናቸው የሚፈልጉ አያሌ መሪዎች ግን በየአህጉሩ ሞልተዋል። እኔ እግዚአብሔር ነኝ የሚል ብቻ ሳይሆን እኔ ንጉሥ ነኝ የሚል መሪ በዚህኛው ክፍለ ዘመን እየተመናመነ ቢሄድም የኢትዮጵያው ጠቅላይ ሚኒስትር ግን ራሳቸውን ንጉሥም እግዚአብሔርም ሙሴም ኢየሱስም አድርገው ሰራዊታቸውን በንጉሥ ዳዊት መስለው ሲገልጹ ቆይተዋል። ይህንን ድፍረት የሚያደርጉት ከመጋቢት 24 2010 ጀምሮ እንደነበር እሳቸውን በአጽንኦት ለተከታተለ ሁሉ አዲስ ክስተት ሊሆንበት አይችልም። በሚሊዮን ገዳይነት በሕግና በፍርድ የሚጠየቁ አንደበታቸው ውሸትን የተለማመደባቸው ስርቆትን እጃቸው አመል አድርጎባቸው ኖሯል የሚባልላቸው አትዋሽ፣ አትግደልና አትስረቅ የሚሉ ትእዛዛት ያሉትን ወንጌል አጥብቀው እንደሚያምኑ ሲናገሩ መጀመሪያ ግራ አጋቢ የሆነባቸው ለጥቂቶች ነበር። አሁን ግን አያሌ ሰዎች እሳቸው ሃይማኖተኛ መስለው ለመታየት የሚያደርጉትን ጥረት የአምባገነን አገዛዞች ማታለያ አድርገው በመመልከት ቢያንስ እንደሚዋሹና እንደሚገድሉን ያረጋገጡልን ሰው አማኝ ነኝ ብለው አይሸውዱንም በማለት ከመደመር ሰፈር እየተቀነሱ እንደሆነ ይታወቃል። ጠቅላይ ሚኒስትሩ ግን አማኝ ነኝ ከማለት አልፈው አሁን ራሱ የሚታመነው እግዚአብሔር እኔ ነኝ ብለዋል። እንዲህ ባለ መልኩ ራስን እግዚአብሔር አድርጎ መሰየም ደግሞ በ20ኛው ክፍለ ዘመን የነበሩት መሪዎች የሚያደርጉት ተግባር ነው። ይህ ሕዝባቸው እንደ ፈጣሪ እንዲያመልካቸው እንደ አምላኩም እንዲከተላቸው ለማድረግ ለመግዛትና ለማታለል ሲያገለግላቸው ቢቆይም መጨረሻቸው ግን አላሳመረውም። ራሳቸውን እግዚአብሔር አድርገው መጨረሻቸው ውርደት የሆነ ጥቂት መሪዎችን በዚህ ሳምንታዊ የአምባገነኖች መዘከሪያችን እናስታውሳለን።